He just scored a winner. ጊትንስ ወደ ውሰው በመግባት ላይ ይገኛል። ኤንዞ ፈርናንዴዝ አራተኛው የሊጉ ውዱ ፈራሚ በዚህ ሰዓት ኩኩሬያ ምናልባት ዊሊያም ስቴፋ ሊቨርፑል ለሁለተኛ ተከታታይ ሳምንት በመጨረሻው ደቂቃ ላይ ልቡ ተሰበረ። ሊቨርፑል ጎል ቢያስቆጥር ይመስል ነበረ። ቼልሲ ግን ተረኛ ሆነዋል። ከ2019-20 ውድድር ዘመን በኋላ ሊቨርፑል እዚህ ሜዳ ላይ ማሸነፍ አልቻለም። ከአምስት ጨዋታዎች በኋላ ቼልሲ ከወቅቱ ሻምፒዮን ቡድን ጋር ባደረገው ጨዋታ የመጀመሪያ ድሉን አግኝቷል። ዊሊያም ስቴፋ ኤንዞ ለጌተንስ የሚያቀበል ይመስላል። አዎ ኩኩሪያ ያቀበለው ኩኩሪያ ስቴፋው ዊሊያም ወዘው ስቴፋው ዊሊያም ኤንዞ ፈርናንዴዝ ስራውን ሁሉ አጠናቆ የሰጠው ኤንዞ ፈርናንዴዝ ነው። Please. Bro, what's going on here, please, man? Bro, what's going on here? One more chance. There's plenty of time. Bro, what's going on? Yes. He's done it! No! It's the boy! Come on! You man would have done for me when Haaland scores. Who's dunking now? Who's dunking now? Matisse. Who's dunking now? Esteval! Matisse. Oh my God! Matisse. Oh my days! Well done, kid! Matisse. Well done, kid! Well done! Well It's done! fucking deserved. Well done! It's fucking deserved. Well ቁጭ ብድግ የሚያደርግ ጨዋታ ቋጠሮም ደርቷል። ሲዲ ስፖርት ላይ አረ የማን የአርሰናል ደጋፊ እየቋጠሩ ነው በከፍተኛ ሁኔታ። አሁን በዛ ላይ ሞይሰስ ካይሲዶ ሮሚዮ ላቪያ በዛ ላይ ኮኩሬያ ኳስ ይዟል። ኮኩሬያ ለጊተንስ እየገባ ይገኛል። ግራ መስመር ላይ ጊተንስ እየገባ ነው። ጊተንስ ኳሱን ለኢንዞ ፈርናንዴዝ እንደገና ኢንዞ ኳስ ይዟል። ስፔስ የፈለገ ነው። ኩኩሬያ ኢንዞ ማሬስካ አብሬዶ ደስታ ገለጹ። ኢንዞ ማሬስካ ቼልሲዎች ደስታቸውን እየገለጹ ነው። ብራዚላዊው የ18 ዓመት ልጅ ኢስቴቫ በመጨረሻም የቼልሲን ጎል 95ኛው ደቂቃ ወዘወዘው። ዋው ጎል! እንዴት አይነት የማጥቃት ዘይቤ ነው! ቼልሲ ከወገብ በላይ እንዴት የሚያምር ቡድን ነው! እንዴት ደስ የሚል ቡድን ነው! እያንዳንዱ እንቅስቃሴያቸው ማንም ሊያቆመው የሚችል አይደለም። ሊቨርፑል የተከላካይ መስመሩ ልክ አይደለም። ኢብራሂማ ሞረቴ፣ ኮነር ብራድሊ ተፈጥሯዊ ተጫዋቾች የሉም። የቀይ መስመሩ የከፈተውን ክፍተት ጊተንስ በአግባቡ ነው የተጠቀመበት። ተቀይሮ ከገባ በኋላ 2-3 የሞከሯቸው መጨረሻም እንዲህ አይነት ውብ ጎል አስቆጠሩባቸው። የመጨረሻ ደቂቃ ድራማ ሊቨርፑል ላይ በሁለት ተከታታይ left side, 2 minutes of stoppage time to go. Ball across, 2-1 Chelsea, game over. Esteval back post. We've lost 2-1. Chelsea win at the death. 2-1. Chelsea win it. This is onslaught again. It's the manager. Manager's a pussy. La 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 disrespect. La 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 la. For those that disrespected me, they disrespected me. We got red card, but we won Liverpool. The game was open. I said